ኮንዶሚኒየም ውስጥ መጸዳዳት በጣም ከባድ ነው። ሰው ይሰማኛል ብለህ ትጨነቃለህ፣ ግን እንዳሰማቸው አንጣጣው። የአትክልቶቹን ድርቀት አንተ አስወገድክላቸው። አንተስ ድርቀትን ማን ያስወግድልህ ቢሉ እንዳሰማቸው ድርቅ በልባቸው። ተፎከታም ፎሮፎራም በቃ በላን ጸጉርን ታጠበው ይሏል። ታጠባ ምን ችግር አለ? አንዳንዴ ሰማቸው፣ ግን እንዳሰማቸው ማን ለማን በለ ቀናታቆም ፈለና ያዳማቆም ፈለቀቀና ታቆም ያዳማቆም ሰመለመለማ ያለመለማ ምንድን ነው? ይሄንንም አትስማትልኝ? ኧረ አይደለም። ምን እያሰማህ ነው? ጥያቄ ነው። አሁን እንኳን ያማንኪያሞ አዲስ አልበም እኮ እንዴ! ያማንኪያሞ የራሱ ዩቲዩብ ላይ ቻናል እኮ የለቀቀው። በጣም ጸዳ አልበም ነው። ሰሞኑን እሱን ነው የምሰማው። ባዮ ላይ እኮ ሊንክ አስቀምጫለሁ፣ ሌሎችም እንዲሰሙት። አዎ እናንተ እንድትሰሙት ብዬ ባዮ ላይ ሊንክ አድርጌያለሁ። በዛው ስሙና በዛው ደግሞ ሰብስክራይብ አድርጉ፣ ደገፋ አድርጉ። ምን ችግር አለው? የአሜሪካ ሃይስኩል ፈዋጽ አይደለ የሚመስላችሁ ሰዎች ሪሊ ሉክ አት ዲስ። ያ ምግብ ነው። ቺክን፣ ካቻፕ፣ ዳቦ፣ እዚህ ጋር ቺፕስ አለ፣ ወተት፣ አፕል እና አይስክሪም። ያምር ግን ጨካኝ ነው፣ ጨካኝ። አሁን ይሄ ቪዲዮ ይቀረጻል። አሁን እናት አባት ቤተሰቦች ያው ልጃችን አሜሪካን ሄዶ ተበደለ ብለው ምን ያህል እንደሚሰማቸው አስብ። እዚህ የቀሩት ጓደኞች እንደ አይነት ምግብ እንደምትበላ ሲያውቁ ምን ያህል እንደሚሰማቸው ስደት ግቡ እያሉ እየየ እንዲሉ ነው። እንደዚህ ይቀረጻል። እዚህ እኮ ከፍለንም አንበለው እኮ እናቴ በእናትህ ናውጣ ክፈት እኮ ነው የምልህ። አልከፍትም። ክፈት ና ወንድነትን አሳየኝ። ወንድ አይደለሁም። ና አሳየኝ እኮ ነው የምልህ። ና ወንድ ከሆንክ ና አስወልደኝ። አልወልድም፣ አላስወልድሽም። በቃ እና ለዝቹ ነው። ሴጣን አሳስቶኝ ነው። ሴጣን አይደለም፣ የመስፍሬ እናት ናቸው። ሴት ልጅ ጥፊና እርግጫ ትወዳለች አሉ። እናቴ ቢላውን ጣይ እወጣለሁ። ናውጣሽ። ቢላውን ጣልሽ እጥላለሁ። ናውጣ። በቃ እንደፈለግሽ ልውጣ። ሰላም የኔ እናት፣ እንዴት ዋልሽ? ማህተብ አንቺ ጋር 6 ቁጥር ብሎኝ ነው። 4 ቁጥር እዚህ አይደለም። 4 ቁጥር። እሺ ወንድም ውይ ይቅርታ ቀሰቀስኩ። እንትን ማህተብ አንተ ጋር ነው ብሎኝ ነበር። 11 ቁጥር። እሺ አለቃ ምንድን ነው? አትጩስ። ማህተብ ለማስደረግ አንተ ጋር ነው። 1 ቁጥር ሂድ፣ እኔ ጋር አይደለም። 1 ቁጥር 1 ቁጥር ሂድ፣ እኔ ጋር አይደለም። 1 ቁጥር ሂድ፣ እኔ ጋር አይደለም። እየዞሩ ነው። መስኮቱ እየዞረ ነው። ቤጋር መስኮቱ ዞረ። 7 ቁጥር 11 ቁጥር 3 ቁጥር 4 ቁጥር እዚህ ና ወይ እዚህ ና። ኧረ ፍቅር ተረጋጋ። ወደ ራስ ተመለስ። ምንድን ነው እንደዚህ ነው? ማህተብ ነው እየዞረ ፍቅር ተረጋጋ። ለአንድ ማህተብ ይሁላ ነገ በጠዋት ሎሽን እንደሆነ ዛሬ በሎሽን እንደ ሁሉ ነገር ላይ በቃለች። አጅሬው ደህና መሹ ጋሽ ጫን፣ እንዴት አመሹ? ቅድም ሆስፒታል አይቼ ነበር። ቅድም ሆስፒታል ነበርኩ። ምን ነው በሰላም? አረ በሰላም ነው። ሰርግ ተጠርተን ብፌ ነበረ፣ ግሉኮስም ነበር፣ መርፌ፣ የተለያዩ መድኃኒቶች ነበር። እና አሪፍ ነበር። እንደውም ተራርፎ ኪኒን ምናምን ይዤ መጣሁ። ያማችኋል? ጤነኛ አይመስሉኝም እኚህ ሰውዬ። ግን ይሄን የሚመስል ፊት ይዤ እቺ የምታክል ቂጥ የምር እየሄድሽ የምር ድመቷን ለምንድን ነው እንደዚህ ያሳቀቅሻት? አሁን ድመቷ የተሻለ ስላላት ልታሳየን ነበረ፣ ግን እንዴት ነው ውሻ ያረግሻት ድመቷን? የምር እየሄድሽ የምር። በዛ ላይ ደግሞ እቺን የምታክል ቂጥ አለሽ። የታለች እቺን የምታክለው? የታለች? እሷን አሳየን። እቺን የምታክለው ያልሻት የታለች? በእጅ ሲዘሽው ነው? ምንድን ነው? አልገባኝም። ምንም አልገባኝም። የታለች? እቺን የምታክለው የታለች? ዝም ብላችሁ ላይክ ምናምን ብቻ አይደለም። የታለ በል ጠይቁ እንጂ የተነገራችሁን ነገር ማየት አለባችሁ። የታለች? እቺ የምታክለው የታለች? ግን የድመቷም ደግሞ ያሳስባል። ያኔ ወንድ ፈለግሽ ያለ እንትን ለያይ ይፈልጋል። ስለምን መለያየት ነው የምታወራው? በቃ ስለ መለያየት ማውራት ባትፈልግ ከሆነ እንደ ጎረቤቶቼ 17 ፕሮ ማክስ እፈልጋለሁ ብቻ። አንቺ ደግሞ ያወቅሽ አንቺ ነሽ የምታኖር። እኔ ስራ የለኝ። ስፈልግ ኩላሊቴንም እሸጣለሁ። እንግዛለን። ከሰው እኩል መሆን እፈልጋለሁ እንጂ ኩላሊቴንም ቢሆን ሽጠን። የኔ ወንድ
አይደለም ከዛን እኮ ይሄንን እቀበላለሁ ብዬ ጠቃረገ ይመስል ምንድን ነው እሱ እንጋዩ ምንድን ነው እኔ አንቺ ባልሰማ እንጂ ብሮ ማክስ የምታገኝበትን መንገድ እኮ ሰምቼ ይኸውልሽ ከኛ ቢራ አዘጋጁ ቻሌንጅ አለ። እሱም በቃ ሰርተን አይቡን 70 ፕሮ ማክስሽን ይዘሽ ፈግፈው ከተማችን እና ታዲያ የሚጠበቀው ምንድን ነው? ከአንቺ የሚጠበቀው እንግዲህ ቻሌንጁን መቀላቀልና የኬንያን ሶሻል ሚዲያ ፎሎ ማድረግ፣ ሼር ማድረግ፣ ላይክ ማድረግ፣ ከዛ ቪዲዮ ፖስት ስታደርጊ ደግሞ ሜንሽን ማድረግ፣ ሃሽታጎችንም መጠቀም። እናንተም ደግሞ ስትሳተፉ እዚህ ቪዲዮ ስር አካውንታቸው ሜንሽን አድርግላችኋለሁ። ፎሎ፣ ላይክ፣ ሼር አድርጉ፣ ሃሽታጎችንም ተጠቀሙ። መልካም ዕድል።